ሃይ እንዴት ናችሁ? እንዴት ዋላችሁ? እንዴት አደራችሁ? እንዴት አመሻችሁ? የሚለቀቅበትን ታይም እና የምታዩበትን ታይም ስለማላውቀው ነው። እንዴት ናችሁ? ክረምቱ እንዴት እያለፈ ነው? ዛሬ ግንቦት 1 ነው። ፖስት ሲደረግ አይዶ ነው መቼ እንደሚሆን አላውቅም እና የምታዩበት ታይም መቼ እንደሆነ አላውቅም እና እንዴት ናችሁ? እኔ እሌኒ ከበደ እባላለሁ። እሉ እያላችሁ መጥራት ትችላላችሁ። እና ይህን ፊት አይታችሁ ታውቃላችሁ? ከዚህ በፊት አታውቁም። የመጀመሪያ ነው ዩቲዩብ ስሰራ። እንደገና ደግሞ ቲክቶክ ራሱ ያለው ምናምን ቲክቶክ አሁን አጥፍቻለሁ። ኢንስታግራም ነው እያየሁት ያለሁት እና ደግሞ እኔ ቪዲዮ ምናምን አለቅም፣ ደስ አይለኝም። ትንሽ ሻይ ነኝ መሰለኝ፣ ምን ማድረግ አይቻልም እና አለቅም ምናምን እና ደግሞ ይሄን የራሱ የከፈትኩት ለቻሌንጅ ነው። ራሴን በጣም እያበላሸሁት ነው ያለሁት እና እንደኔ ያላችሁ ሰዎች አላችሁ። ላይክ ክረምት ከገባ ይሄን እሰራለሁ፣ ይሄን አድርጋለሁ ምናምን ብላችሁ ልክ ክረምት እንደገባ ወይ ስራ ከሆነ ስራ፣ ትምህርት ከሆነ ትምህርት እንደጨረሳችሁ በቃ ስልክ ነው አዳሜ። ሁሉም ሰው 9 ሰዓት ሲነሳ ይተኛል። ከዛ ደግሞ 6 ሰዓት፣ 5 ሰዓት፣ 3 ሰዓት ይነሳል። እኔ 3 ሰዓት ነው የምነሳ። ስፔሻሊ እንደዚህ አይነት እንትን እያደረጋችሁ ያላችሁ ሰዎች ገና ክረምቱ ሳይገፋ እና ሳትጸጸቱ ያሉንን እንትኖች መጨረስ አለብን እና ልክ እንደ ቻሌንጅ ነው። ቻሌንጃችን ማለት በቃ ይሄ እንትን እንደ ቻሌንጅ ነው እያሰብኩት ኮንተንቱን ማለት ነው። እኔ ለ30 ቀን ነው ቻሌንጅ የምሰራው። ከዛ ደግሞ 30 ቀኔን በፕሮዳክቲቭ ካሸነፍኩኝ እዛ ወደ 30 እያለ ይቀጥላል ማለት ነው። ሌላ 60 ማለት ነው። እንደዛ ያደረኩኝ ይቀጥላለሁ ማለት ነው። ወይኔ ኮላተፋው ነው መሰለኝ። ከዚህ በፊት ራሱ ስንት ቪዲዮ እንደደለትኩኝ እኔ ነኝ የማውቀው። ዋው ስማ፣ በጣም ከባድ ነው እውነት። ቻሌንጅ ያደርጋል እና ለዚህ ቻሌንጅ የሚያስፈልግ ነገር እኔ ብዙም ነገር እንደ ተማሪ ምናምን በቃ አይደል፣ እንደ ተማሪ እንደ ሰራተኛ ዝቅተኛ ስራ ያለው ሰው ምናምን የራሱን ስሞል ቢዝነስ እንዳለው ሰው ቻሌንጁ ትንሽ ነው የሚሆነው። ማለት ብራችን ትንሽ ስለሆነ ብራችን ሲያድግ እኛ ስንጎለምስ ምናምን ማቴሪያሎች ምናምን ሊሰፉ ይችላሉ። እስክሪብቶውን እጄ ላይ የለም፣ እርሳስ ነው ያለኝ እና ይሄ እንትን ነው ምን ነበር የሚባለው? ኖትቡክ መሰለኝ፣ ትንሽ የዋ ኖትቡክ። እኔ ብዙ ጽፌበታለሁ። ትንሽ ይታያችኋል። ተገልጦ እንዴ? አልተገለበጥም። ለእናንተ ተገልጦ ነው የሚታያችሁ። ግን አሁን ይሄ የሚጠቅመው በስልካችሁ መጠቀም ትችላላችሁ። ይሄ የፕላን ማለት ነው። የፕላን አፕ አለ። ፕላን እንደሱ አይነት አፖች አሉ። እኔ ፕላኑ ብዙም እንትን ስለማይገባኝ እና ይችኛ ትጠቅማለች ለመለጠፍ ምናምን። እንደገና ደግሞ ይሄ ፓሽናችሁን ምናምን ለመጻፍ መሆን የምትፈልጉትን ሞቲቬት የሚያደርጉ ነገሮችን ለመጻፍ ይችኛ ተመራጭ ናት ማለት ነው። ሌላ እስክሪብቶ ነው። እስክሪብቶ ብቻ ላይ የለም አሁን፣ ግን እርሳስ ነው ያለኝ። እርሳሱ ያስፈልጋል ማለት ነው። እና መጀመሪያ ወደ ቻሌንጅ ከመግባት እና ለመግባት አንደኛ ይሄ ኖትቡክ ያልኳችሁ ያስፈልጋል። ሁለተኛ ደግሞ ሌላ ብዙ ነገር አያስፈልግም። ብቻ ጽዱ፣ ክፍላችሁን አጽዱ። እንደ እንትን ማለት ነው። ክፍላችሁን ማጽዳት አለባችሁ። እኔም እየጀመርኩኝ ነው። ክፍላችሁን ማጽዳት አለባችሁ። ሁለተኛ ራሳችሁ ራሱ ንጹህ መሆን አለባችሁ። መጀመሪያ ላይ ስትጀምሩ ሁሉ ነገር ከራሳችሁ ነው የሚጀምረው። አሁን እኔ ክረምት ከገባ ጀምሮ ይሄ ፀጉር መቼ መሰላችሁ የተሰራ በጣም ቆይቷልና ይሄን ያህል ነው የሚያሰንፈው። ትምህርት ምናምን ሲኖር እሺ ትሰሩታላችሁ በግዴታችሁም። ግን ክረምት ሲገባ እንዳለ ሁሉም ተማሪ ጽብርር ይላል ምናምን። ክፍላችን በጣም ቁሽሽ ይላል። በቃ ድርምስምስምስ ይላል። 24 ሰዓት ስልክ ላይ ነው የምንውለው ምናምን። እንደዛ ስለሆነ ትንሽ የባክ እንትን ካለ ይቅርታ እና 24 ሰዓት ስልክ ምናምን ስለምናይ እኛ ራሱ ድክርት እንላለን። ክፍላችን በጣም ይቆሻልና የዛን ጊዜ ሞቲቭ አንሆንም።
በጣም በቃ መብላት መተኛት ስለሆነ ሰውነታችን ሼፓችን ምናምን ይበላሻል፣ ውፍረት እንጨምራለን። ለዛ ይሄ የቀን ፕላን ማስቀመጥ ጥሩ ነው ማለት ነው እንደ ቻሌንጅ እና እኔ ማድረግ እና ደግሞ ይሄ ቻሌንጅ ሲያልቅ ምንድነው ከናንተ የምትጠብቁት ኤክስፔክት የምታደርጉት ነገር ምንድነው የሚለውን ነገር ማወቅ አለባችሁ ማለት ነው። ሌላ ነገር ብዙም አልጨምርም። እንዳለኝ ስታተስ ከዚህ በላይ ማድረግ አልችልም እና ያሉኝ ትንንሽ ነገሮች አሉ እና ደግሞ ቤት ውስጥ አትሁኑ። የምናገረው ነገር ቤት ውስጥ አትሁኑ እና ደግሞ ሌላ ነገሮችን ሞክሩ። ለምሳሌ አሁን ያላችሁ እንትን አለ በራሳችሁ ያላችሁ ፖቴንሻል አለ፣ እሱን ተጠቀሙበት ነው የምላችሁ። አሁን እኔ ባለፈው ክረምት ምንም አልሰራውም፣ ወንድሜ ነበረና የሆነ ኮርስ ከፈለልኝ፣ ቪዲዮ ኤዲቲንግ ምናምን ነው ቪዲዮ ከፈለልኝ። በቃ ምንም አላደረኩበትም። እሱ አሁን ስልክ ላላችሁ ኮምፒውተር ላላችሁ ምናምን አሪፍ ነው እንድትጠቀሙበት ሪኮመንድ አደርጋለሁ። ግን እንደኔ ስልክ ብቻ ላለው ምናምን አይሆንም። ስልኩም ደግሞ ትንሽ ለሆነ ሰው አይሆንም። ግን ሞክሩት። እንደዛ አይነት ከፈለጋችሁ ሞክሩት። እኔ ሪኮመንድ ማደርገው ሞክሩት ነው። ግን ደግሞ ሌላ እንትን ያላችሁ ማለት ሁሉም ሰው ቪዲዮ ኤዲተር አይሆንም፣ ሁሉም ሰው ግራፊክስ ዲዛይነር አይሆንም እና ሌላ አለ በውስጣችሁ ያለ ነገር። ለምሳሌ የእጅ ስራ መስራት ሊሆን ይችላል። አሁን ትንሽ እየሞከርኩኝ የእጅ ስራ መስራት ሊሆን ይችላል። እሱም በጣም አሪፍ ነው። ለክ ደግሞ እንደ ትንሽ እውቀት ላላችሁ እውቀት አለኝ ብዬ አላስብም፣ ግን አለ አይደለ ትንሽ ያለችኝን እውቀት ትንሽ ኬጂም ሊሆን ይችላል ግሬድም ሊሆን ይችላል እንዳላችሁ። አሁን እኔ ተማሪ ነኝ እና ትንሽ ያለችኝን እውቀት ምን ላይ አፈሳታለሁ ማለት ነው? ጥናት ላይ አፈሳታለሁ። አሁን ይሄ የኔ እንትን ነው፣ በቃ ጥናት ላይ ነው ማፈሰው ማለት ነው። ሌላ ስራ ስለሌለኝ ጥናት ላይ ነው ማፈሰው። በቃ ሌሎችን አስጠናለሁ ማለት ነው። አንድ ተማሪ ነው ያለችኝ እና የመጀመሪያ ቀን ያለኝን እንትንም አስቀምጥላችኋለሁ። በጣም ነበረ ደስ ያለኝ። ለመጀመሪያ ጊዜ ነው ማስጠናት የጀመርኩት እና ደስ ይላል። በቃ ሌላ ነገር እንድታዩ ያደርጋል ምናምን። ቤት ብቻ ሽሽግ የምትሉ ከሆነ እና የራሳችሁን ኮንፈርት ዞን የምታስጠብቁ ከሆነ ይሄ ጥሩ አይደለም። ቻሌንጅ ማድረግ ራሳችሁን ቻሌንጅ ማድረግ አለባችሁ። አሁን እኔ ቤተሰቦቼ እንደዛ አይነት ነገር እንዳደርግ ምናምን አይገፋፉኝም፣ ግን ራሴ ወደፊት እንትን ስለሆነ ወደፊት ማድረግ ስላለብኝ ራሴን ቻሌንጅ ለማድረግ እሞክረዋለሁ ማለት ነው። እና በቃ ይሄ ነው የሚያስፈልገው ማለት ነው። የሚያስፈልጉቹን ነገሮች በሾርት ቪዲዮ ከዚህ በኋላ አስለቅላችኋለሁ። በሾርት ቪዲዮ አስቀምጥላችኋለሁ። እሱን ተከታተሉት እና አብራችሁን ስለነበራችሁ በጣም አመሰግናለሁ። ግን 8 ሰዎች ምናምን ብታዩት ነው ይህን ያህል ነው ኤክስፔክት ማደርገው። ብዙም ከራሴ አልጠብቅም። በቃ አለ አይደለ እኔ ራሱ እንድታዩት ራሱ አይደለም፣ በቃ ራሴን ቻሌንጅ ለማድረግ ነው። ግን እንደዚህ ስላችሁ ላይክ፣ ሰብስክራይብ፣ ሌላ ደግሞ ኮሜንት ማድረግ እንዳትረሱ። ያላችሁ 1 ሰው ቢሆን 2 ሰው 3 ሰው 4 ሰው 100,000 ሰው በቃ ደስ ይለው። አስክራለሁ። ባይ